አሁንም ስሙልን፣ ተደግሟል ስህተቱ፣ ተደግሟል ስህተቱ። የሲዳማ ህዝብ አመራር እንዳለ የበሰበሱት ካስም ጀምሮ ማለት ነው ሁሉም ሴክተር ደረጃ ያሉ ህዝብ ስሙ። የሲዳማ አመራር ማለት ነው ከታች ከቀበሌ እስከ ክልል ከፍተኛ አመራር ድረስ ያሉት በሙስና የኖሩ ሆዳቸው ውስጥ ሆድጋ ብቻ ጭኖ የሚሄዱ አሁን የሲዳማ እግር ኳስ ፌዴሬሽን ማለትም ከፌዴራል የኳስ ፌዴሬሽን ጋር እንዴት ቁርኝነት ፈጥሮ እንዴት ያሰሩ? እስካሁን ስህተት ሲፈጠር የት ነበሩ? የት ነበሩ? እነሱ የት ነበሩ? ንገሩን፣ የት ነበሩ? ሶስተኛ አካል መሀል ገብቶ የካሱ ጣዕም ሴንሱ እንዲያጥ ያደረጉ እነሱ የት ነበሩ? እስካሁን ገና ይቀጥላል። አሁን ዋንጫ ተነጥቀናል። ቀጣይ ክልላችን ራሱ ይነጠቃል። ይወቁ፣ ይሄንን ይወቁ። ባዞ እኔ ደስተኛ ነኝ። እኔ በበኩሌ ደስተኛ ነኝ። ዋንጫ ብቻ ሳይሆን ክልሉ ራሱ መነጠቅ ነበረበት። ማስተዳደር አልቻሉም። አቅም የላቸውም፣ ጭንቅላት የላቸውም። ቲዘ ኤምፕቲ ማይንድ ሴት ዩና ሚቶሬ ነው ዳፍኖ ሬት ኤላ ቀባሌቴን ካሰ ጀጀቡ ጌሻ አሊ ጌሻ እስከ ደስታ ለዳሙ ጌሻ ኖሪ ጭንቅላቶንሳ ዜሮ ተጎ ዜሮት ምን ማለት ነው? ካሱን የሚመሩ አካላት ምንድን ነው? እውቀት የላቸውም። እስካሁን ስህተት ሲፈጠር ተኝቶ ነበረ። ስራቸው ምንድን ነው ታዲያ? ምንድን ነው ስራቸው? እስቲ የኢትዮጵያ ህዝብ እስቲ ፍረዱልን። ይኸው እየበሰበሰን ነው። የተማረ ተምረን ዩኒቨርሲቲ ጨርሰን ቁጭ ብለን ቤት እየበሰበሰን ብር ካዜና ውስጥ ያሉ እንዳለ ባጀቱ ውስጥ ለውስጥ እየበሉ ምንም ማናጅ ማድረግ የማይችል ህዝብ ዝም ብሎ ፎርጂት ዶክመንት የያዙ እያበሰበሱን ነው። ፍረዱልን።